ሰላም ሰላም ውድ የቤተርሲው ቤተሰቦች እንዴት ናችሁ? ቃል በገባነው መሰረት ጥያቄዎችን ይዘን መተናል ማለት ነው። ለስኩል ኦፍ ማርኬቲንግ ፈተናችሁ እየቀረበ ስለሆነ በጣም የሚረዳችሁን ጥያቄዎች ከማትስ እንዲሁም ከእንግሊሽ አንድ ላይ ኮላቦሬት አድርገን ይዘንላችሁ መተናል። ወደ ጥያቄዎቹ እንገባለን። ጥያቄ ቁጥር 1 if a shirt costs $80 and is discounted by 25% what is the final price ይላል። የሲምፕል ማትስ ኩዌስችኖች ናቸው። ስለዚህ አንድ ሸርት $80 ከሆነ ከዛ ያ ሸርት በ25% ዲስካውንት ተደርጓል ተብሎ ልትገዙ ስትሄዱ ምገዙት በስንት ነው የሚለው ነው። ስለዚህ የ80 ብር 25% እናወጣለን ማለት ነው። 25% ኦፍ ሲምፕል ካልኩሌሽን ስለሆነ ነው እዚህ ጋር ካልኩሌሽኑን የጻፍኩት። እንዲሁ ባሳያችሁ ክሊር ነው። 25% ኦፍ 80 እናወጣለታለን። ያ ማለት 25% ማለት 25/100 ታይምስ 18 እናደርጋለን ማለት ነው። ስለዚህ የ80 25% 20 ይመጣል ማለት ነው። ስለዚህ በ20 ብር ቅናሽ ተደርጓል ከነበረበት ሂሳብ ማለት ነው። ስለዚህ በፊት $80 ነበር፣ ከዛ 20 ስንቀንስ 60 ማለት ነው። ከዲስካውንቱ በኋላ የቲሸርታችን ዋጋ ወደ 60 ቀንሷል ማለት ነው። ስለዚህ ኮሬክት አንሰራችን የሚሆነው 60 ቢ ላይ ያለው ነው ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 2 The ratio of boys to girls in a class is 3:2. If there are 30 students, how many are the girls ይላል። ሬሽዮ ከወንዶች ወደ ሴቶች 3:2 ነው። ስለዚህ ቶታል ተማሪዎች 30 ከሆኑ የሴቶቹ ምን ያክል ይሆናል ነው ማለት ነው። ስለዚህ መጀመሪያ ቶታሉን ለማግኘት ምን እናደርጋለን? ሬሽዮ ከ3:2 የሚለውን እንደምረዋለን ቶታል ፓርቱን። ስለዚህ 3 ሲደመር 2 is equal to 5 ይሆናል። ስለዚህ each part ለማወቅ 30 ሲካፈል ለ5 ለቶታል ፓርቱ እናደርገዋለን ማለት ነው። ብዛቱ ቶታል የተነገረን እዚህ ጋር 30 ነው። ስለዚህ 30 ሲካፈል ለ5 እናደርጋለን 6 ይመጣል። 6 አገኘን each ፓርቱን ማለት ነው። ስለዚህ 6 አሁን የወንዶችን ብንጠየቅ ኖሮ 6 ሲባዛ በሬሽዮ በ3 እናባዛዋለን 18 ይሆናል። ግን የተጠየቅነው የሴቶች ስለሆነ 6ን በስንት እናባዛዋለን? ወደ ገርል ስንት ሬሽዮ 2 አይደል? ስለዚህ 6 ሲባዛ 2 የገርልስ ወይም የሴቶቹ ቁጥር 12 ይሆናል ማለት ነው። ቢ ጥያቄዎቹ ኖርማል ቤዚክ ማስ ጥያቄዎች ስለሆኑ ፈጠን እያልኩኝ ብዙ ጥያቄዎችን ከቨር ላደርግላችሁ ብሞክር የተሻለ ይሆናል። ስለዚህ ነው ዲቴል ካልኩሌሽኖቹን ራፍሊ እያሳያችሁ ሄደው ለምን ፈተናችሁን በጣም ስለቀረበ ጥያቄዎቹን ቤዚክ የሆኑ ኮንሰፕቶችን ብቻ ስለሚጠይቁ በዚህ መልኩ ብንሄድበት እጅግ በጣም መልካም ይሆናል ማለት ነው። ጥያቄ ቁጥር 3 a father is 4 times as old as his son። ስለዚህ አባትየው ከልጁ ስንት እጥፍ ማለት ነው? 4 times 4 እጥፍ ነው እድሜው። if the son is 10 years old how old is the father? ስለዚህ ልጁ 10 ዓመት ከሆነ የአባቱ እድሜ ስንት ነው? ስለዚህ 4 times ያለው ከልጁ እድሜ 4 እጥፍ ነው የአባቱ የሚበልጠው። ስለዚህ 10 4 እጥፍ ስናደርገው ስንት ይሆናል? 40 ይሆናል ማለት ነው። ስለዚህ ይሄ ሲምፕል የሆነ የማትስ ጥያቄ ነው ማለት ነው። ወደ ጥያቄ ቁጥር 4 እንገባለን። ጥያቄ ቁጥር 4 a bag contains 5 red balls and 3 blue balls. What is the probability of picking a red ball? እንግዲህ ትላንት በሰራሁላችሁ ቪዲዮዎች ላይ ያው የፕሮባቢሊቲ ጥያቄዎችም እንደሚኖሩ ጠቁሚያችሁ ነበር። ስለዚህ ከፕሮባቢሊቲ ጥያቄዎች መካከል እዚህ ጋር አንዱ አለ። ምን ይላል? a bag contains 5 red balls ባግ ውስጥ 5 ቀይ ኳሶች አሉ and 3 blue ball እና ሰማያዊ ደግሞ 3። ስለዚህ what is the probability of picking a red ball? ስለዚህ እጃችሁን አንድ የከታችሁ ስታወጡ ቀይ የማግኘት እድላችሁ ወይም ፕሮባቢሊቲያችሁ ስንት ይሆናል ነው የሚለው። ስለዚህ መጀመሪያ ቶታል ቦሎቹን እንደምራለን። ቶታል ቦሎቹ ስንት ናቸው? 5 ሲደመር 3 አይደል? ቀይ 5 ብለናል፣ ሰማያዊ ደግሞ 3 ብለናል። ስለዚህ 5 ሲደመር 3 8 ይሆናል። ስለዚህ ቀዩን የማግኘት እድላችን ኖርማሊ ቀይ የማግኘት ፕሮባቢሊቲ ስንባል ቀዩን ወደ ቶታል ነው። ስለዚህ ቀይ 5 አለ 5 ኦቨር ቶታላችን ስንት ነው? 8 ማለት ነው። ስለዚህ ፕሮባቢሊቲያችን 5/8 ቢ ላይ ያለው ይሆናል ማለት ነው። ወደ ቀጣይ ጥያቄ እናልፋለን። ጥያቄ ቁጥር 5 an employee earns
$500 per month. If salary increases by 10%, what is the new salary? ስለዚህ $500 ነበር የሚከፈለው ከዛ 10% ጭማሪ ተደረገለት። ስለዚህ ስንት ይሆናል ነው። ስለዚህ የ500ን 10% እንሰራለን ማለት ነው። ስለዚህ 10 ማለት 10% ማለት 10 መቶኛ ሲባዛ በ500 ማለት ነው። ስንት ይሆናል? 50 ይመጣል ማለት ነው። ስለዚህ በፊት የነበረው 500 ነው። 500 ሲደመር 50 550 ማለት ነው። ስለዚህ 10%ቱ $50 ይመጣል ማለት ነው። ስለዚህ ኮሬክት አንሰር ሲ ላይ ያለው ነው ማለት ነው። ወደ ጥያቄ ቁጥር 6 እናልፋለን። ጥያቄ ቁጥር 6 A car price decreases from 20,000 to 8,000 what's the percentage decrease ይላል። ስለዚህ ከ$20,000 ወደ $18,000 ዲክሪዝ አድርጓል የመኪና ዋጋ። ስለዚህ what's the percentage decrease የቀነሰው ምን ያክል ነው የሚለውን ነው እንግዲህ የምንፈልገው። ስለዚህ እዚህ ጋር የቀነሰው በስንት ነው? በ2,000 ነው። ስለዚህ 2,000 የቶታል የ20,000 ምን ያክል ፐርሰንት ነው የሚለውን ነው ማወቅ ያለብን። 2,000 ቀንሷል። ስለዚህ ፐርሰንቴጃችን 2,000 ኦቨር ወደ ቶታሉ እናደርግና የ2,000 ኦቨር 20,000 ታይምስ 100 እናደርግና እናገኛለን ማለት 10% ነው ማለት ነው። ስለዚህ ከ2,000 ወደ 10% ዲክሪዝ ያደረገበት ፐርሰንት በ10% እንደሆነ ማወቅ እንችላለን ማለት ነው። 10% ሲ ላይ ነው ያለው። So the correct answer is C. If one worker finishes a job in 6 days, how many days will two workers take same speed ይላል። ስለዚህ አንድ ሰው ስራውን በ6 ቀናት ውስጥ ሰርቶ ቢያጠናቅቅ ሁለት ሆነው ቢሰሩ ምን ያክል ቀን ይፈጅባቸዋል? ስፒዳቸው ሴም ነው ብሎናል። ስለዚህ ያው ሴም ስፒድ ካላቸው መቼስ ሁለቱ ቢተጋገዙ የ6 ቀኑን ስራ ወደ 3 ቀን ነው ሊያሳንሱት የሚችሉት። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል ማለት ነው። ወደ ጥያቄ ቁጥር 8 እናልፋለን። ጥያቄ ቁጥር 8 A trader buys a phone for $200 and sells it for $215. What's the profit percentage ይላል። ስለዚህ በ200 ገዝቶ በ250 ከሸጠ ያተረፈው 50 ብር ነው ማለት ነው። ስለዚህ 50 ብር ምን ያክል ፐርሰንት ነው ያተረፈው? 200% ኖርማል ራፍሊ ስታዩት ይሄ ቀላል ነው የዚህን ፐርሰንት ማግኘት። ስለዚህ የ50 ኦቨር 200 ታይምስ 100 እናደርግና እናገኘዋለን። ስለዚህ 25% ነው ማለት ነው ያተረፈው ሰውየው። 200 ከሆነ ዶላር 100 ያው 50% ነው። የ100 ግማሽ 50 ደግሞ 25% ይሆናል ማለት ነው። በሲምፕል አንዳንዴ እንዲህ ባይናችሁ አይታችሁ ልትሰሩት የምትችሉት አይነት ጥያቄ ስላለ ሰዓትም ከመቆጠብም አንፃር እንደዚህ አይነት ጥያቄዎች ብዙም ከባድ አይሆኑም ማለት ነው። አሁን ደግሞ አቬሬጅ የሚጠይቁ ጥያቄዎች እናያለን። ፋይንድ ዘ አቬሬጅ ኦፍ 10 20 and 30 ይህም ሲምፕል ነው። ያው አቬሬጅ ሶስቱን ደምሮ ለ3 ማካፈል ነው። ይህም ሲምፕል ጥያቄ ነው። 20 ይመጣል። ዘ ኮሬክት አንሰር ኢዝ ሲ ማለት ነው። ወደ ጥያቄ ቁጥር 10 እናልፋለን። ጥያቄ ቁጥር 10 ፋይንድ ዘ ሲምፕል ኢንተረስት ኦን $1,000 at 5% per year for 2 years ይለናል። ስለዚህ የዚህን ሶሉሽን ለማግኘት አሁን የተፈለገው የ1000 ኢንተረስት ነው የተፈለገው። ኢንተረስቱ በ5% ነው። 5% ማለት 0.05 ነው አይደል? 5 ሲካፈል 100 ስናደርገው አመቱ ደግሞ ለ2 ዓመት ነው። ስለዚህ የዚህኛውን ሲምፕል ኢንተረስት ለመፈለግ SI ሲምፕል ኢንተረስት = PRT ነው የምናደርገው ማለት ነው። P ቶታላችን፣ R ደግሞ ፐርሰንቱ ምን ያክል በስንት ፐርሰንት ነው የሚለው ነው። እሱም 0.05 ነው እና ደግሞ T ደግሞ ታይም ነው። ታይሙ ደግሞ for 2 years ስለሆነ SI = PRT 1000 times 0.05 times 2 ስንት ይመጣል? 100 ይመጣል ማለት ነው። ስለዚህ $100 ነው የ1000 ኢንተረስት በ5% ለ2 ዓመት ምን ያክል ይመጣል ለሚለው 100 ይመጣል ማለት ነው። 100 is the correct answer ሲ ላይ ነው የሚገኘው። 100 ይሆናል ማለት ነው የዚህ ጥያቄ መልስ። ቀጣይ ጥያቄዎችንም እንቀጥላለን።
ወደ እንግሊሹ ስናልፍ እንግሊሽ ላይም እንግዲህ የተለያዩ ቮካብለሪ እንደውም ግራመር ጥያቄዎች አሉ ማለት ነው። ስለዚህ ከግራመሩ እንጀምራለን። ኩዌስችን ነምበር 1 ሺ ብላንክ ፊኒሽድ አር ወርክ ቢፎር ዘ ሚቲንግ ስታርትድ ይላል። ሺ ብላንክ ሶ ምርጫ ላይ ሃዝ፣ ሃድ፣ ሃቭ ኤንድ ሃቪንግ አለ። ስለዚህ ሺ ብላንክ ፊኒሽድ ነው የሚለው። ሺ ሃድ ፊኒሽድ ሀር ወርክ ቢፎር ዘ ሚቲንግ ስታርትድ ነው። ስለዚህ ኤክስፕላኔሽኑን ጽፌላችኋለሁ በደንብ እንድታዩት እንድታረዱት ለምን ሆነ የሚለውን። እንግዲህ በዚህ ኬስ እንግዲህ ሴንቴንሱ ላይ ስናይ ሁለት ፓስት የሆኑ ኮንዲሽኖች አሉት። ሺ ብላንክ ፊኒሽድ ሀር ወርክ ቢፎር ዘ ሚቲንግ ስታርትድ አይደል? ስለዚህ ሚቲንጉ ከመጀመሩ በፊት ነው ስራዋን የጨረሰችው። ያው ሁለት ፓስት የሆኑ አክሽኖች ካሉ ሃድ ፕላስ ፓስት ፓርቲሲፕል ነው የምንጠቀመው። ስለዚህ ሺ ሃድ ፊኒሽድ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 2 ኔዘር ዘ ማኔጀር ኖር ዘ ኤምፕሎይስ ዳሽ ሬዲ ይላል። ማኔጀሩም ሆኑ ኤምፕሎዩ ተቀጣሪዎቹ ዝግጁ አይደሉም ማለት። ስለዚህ ኤምፕሎይስ ሲል ምንድነው? ፕሉራል ነው። ስለዚህ ፕሉራል ከሆነ ደግሞ አር ነው የምንጠቀመው ማለት ነው። አር ደግሞ ያው ሲ ላይ ያለው ነው ማለት ነው። ወደ ጥያቄ ቁጥር 3 እናልፋለን። ጥያቄ ቁጥር 3 if he studies hard he blank pass the exam። እሺ ስለዚህ እሱ ጠንክሮ ቢያጠና ፈተናውን ማለፍ ይችላል የሚል ሐሳብ አይደል ያለው። ስለዚህ he will pass the exam ለምን will ተጠቀምን ለሚለው በኮንዲሽናል ሴንቴንስ ነው። በኮንዲሽናል ሴንቴንስ if plus present simple ነው የሚሆነው አይደል። ስለዚህ will plus ቤዝ ቨርቡ ነው የምንጠቀመው። እዚህ ጋር ቤዝ ቨርባችን ፓስ ነው። ስለዚህ ዊል ፓስ ነው ማለት ነው የሚሆነው። እንግዲህ በጣም ካለን ጊዜ አንጻር ራፍሊ ነው እያየሁላችሁ ያሉት። ዲቴል እንግዲህ ያው ከቪዲዮ ላይ ወስዳችሁ ጥያቄዎቹን በደንብ ለመስራት ብትሞክሩ እንግዲህ እጅግ በጣም መልካም ይሆናል። the company is looking forward to blank the new project እንግዲህ ምንድነው looking forward ነው፣ ፊውቸር ነው የሚያሳየው አይደል? ፊውቸር ነው። explanation after look forward to ስለዚህ ስታርቲንግ ነው ለመጀመር እያሰበ ነው። ስለዚህ ቨርብ አይንጂ ነው በዚህኛው ሴናሪዮ ደግሞ የምንጠቀመው ማለት ነው። he speaks english blank than his brother እሱ ከወንድሙ የተሻለ እንግሊዝኛን ይናገራል አይደል? he speaks english better than his brother ከወንድሙ የተሻለ ማለት ነው። ለምን? ኮምፓሪዝን ነው፣ የሁለት ነገር ኮምፓሪዝን እየተጠቀምን ነው። ስለዚህ ኮምፔር ለማድረግ እዚህ ጋር የኮምፓራቲቭ ፎርሙ ቤተር ነው ማለት ነው። ቀጣይ ደግሞ የቮካቡላሪ ኩዌሽኖች አሉ። ቮካቡላሪ ኩዌሽኖች በአብዛኛው እንግዲህ ፋሚሊየር የሆኑ ወርዶች ሊመጡ ይችላሉ። አንዳንዴ ደግሞ ፋሚሊየር ያልሆናቸው ወርዶች ሊመጡ ይችላሉ። በተቻላችሁ አቅም በአብዛኛው ወርዶችን ቼክ አድርጉ። ኖርማሊ ኮመን የሚመጡም ቮካቡላሪዎች ስለሚኖሩ ማለት ነው። ስለዚህ አሁን የመጀመሪያው ላይ ዋት ዘ ሚኒንግ ኦፍ ሪዚሊያንት ነው የሚለው። ሪዚሊያንት አንዳንዴ ከምርጫዎች መልሳችንን ማግኘት የምንችልበት እድል አለ ማለት ነው። አሁን ለምሳሌ ኢዚሊ ብሮከን ይላል ኤ ላይ ኢዚሊ ብሮከን። ሲ ላይ ስታዩት ደግሞ ቬሪ አንግሪ፣ ዲ ላይ ዊክ ይላል። ኤ ሲ ዲ የመልሶች ሁኔታ ኔጌቲቭ ነገር ነው አይደል? ስለዚህ ቢ ላይ ኤብል ቱ ሪከቨር ኩዊክሊ ይላል። ስለዚህ መልሱን እንኳን ባታውቁት ምርጫውን ብቻ በማየት ቢ ሊሆን እንደሚችል መገመት የምንችልበት ሁኔታ አለ ማለት ነው። ስለዚህ ሪዚሊያንት ማለት ቶሎ መቋቋም የሚችል ቶሎ ሪከቨር ማድረግ የሚችል ጠንካራ የሚል ትርጓሜ አለው ማለት ነው። እዚህ ጋር ደግሞ ቹዝ ዘ ሲኖኒም ኦፍ አኪዩሬት ይላል። ስለዚህ አኪዩሬት ማለት ሻርፕ እንደማለት አይደል? ስለዚህ አኪዩሬት ያው ሲኖኒም ነው፣ ያው ኖርማል ሚኒንጉ ስለተፈለገ አኪዩሬት፣ ኮሬክት፣ ሮንግ፣ ላርጅ፣ ፋስት ይላል። ስለዚህ ኮሬክት የሚለው ትክክለኛ መልሳችን ይሆናል ማለት ነው። ዘ ማኔጀር ዲሳይደድ ቱ ዳሽ ዘ ፖሊሲ ፖሊሲው ምን ሊያደርግ ፈልጓል? ቱ ኢምፕሊሜንት አይደል? መተግበር ነው የፈለገው። ኢምፕሊሜንት ማለት ፑት ኤ ፕላን ኢንቱ አክሽን እንደማለት ስለሆነ ኖርማሊ ስታዩት ክሊርሊ ይመራችኋል ጥያቄዎቹ ራሳቸው። ቹዝ ዘ ኦፖዚት ኦፍ ወይም አንቶኒም ኦፍ ስኬርስ ስኬርስ እጥረት ነው አይደል? ስለዚህ ተቃራኒ የሚሆነው በደንብ ያለ በቂ ነገር እንደማለት ነው። ስለዚህ ሊሚትድ፣ አምበንዳንት፣ ሬር
ሊሚትድ ኤ ቢ ዲ ተመሳሳይነት ይኖራቸዋል። እዚህ ጋር አበንዳንት ነው። ስኬርስ ሚንስ ኖት ኢነፍ ወይም እጥረትን ሲያሳይ፣ አበንዳንት ሚንስ ደግሞ ሞር ዛን ኢነፍ ወይንም የተትረፈረፈ እንደማለት ነው። ጥያቄ ቁጥር 10 ዘ ኢንጂነር ዋዝ ፕሬዝድ ፎር ሂዝ ሶሉሽን ፎር ሂዝ ዳሽ ሶሉሽን ፎር ሂዝ ክሪኤቲቭ ቦሪንግ ኬርለስ ዊክ ይላል። ስለዚህ ከነዚህ ኦፕሽኖች መካከል ሊሆን የሚችለው ያው ክሪኤቲቭ የሚለው ነው ማለት ነው። እንግዲህ ራፍ ላይ የተወሰኑ ጥያቄዎችን ልንሰራላችሁ ሞክረናል። በቀጣይም ጊዜ ካለን ሌላ ቪዲዮ ልንሰራላችሁ እንሞክራለን። በጣም በችኮላ እንዲርኩ ይገባኛል። ነገር ግን ከሰዓት አንጻር ጥያቄዎቹን ራፍሊ እንድታዩት ስለፈለግኩ ነው። እጅግ በጣም አድርጌ አመሰግናለሁ። ለስኩል ኦፍ ማርኬቲንግ ለሁላችሁም መልካም ፈተና እንዲሆንላችሁ መኛለሁ። እጅግ በጣም አድርጌ አመሰግናለሁ። ቻው